ሄሎ ማዘሯ እንዴት ነሽ? ደህና ነኝ አለሁልሽ። ሁሉ ሰላም እና አባዬ እንዴት ናቸው? አይ አልለቀቅንም። አዲሱ ቤት ቀለም ተቀብቶ ገና ሽቶ አልወጣም። ይልቀቅና እንገባለን። አዎ ግን ያው ታውቂ የለ ማዘሯ እንኳን ቀለምን የሆነ ነገር ሲሸተኝ እንደሚያመኝ። እንትን ልጅቷ እኮ አባትሽ ታሟል ብለው ደውለውላት ወደ ሀገሯ ሄደች። አዎ በቃ ማዘሯ ናሆሜ መጥቷል። ስልኩን ልዘጋው ነው። እሺ እልልሻለሁ። በቃ ሰላም ሁኚልኝ እናቴ፣ እደውልልሻለሁ። እሺ ቻው። አባቢ አጅሬው እንዴት ነሽ? ልጅ ነዋ። አማን ነው አለሁልህ። ምን እሺ፣ ማዘሯ ደውላ ነው? እባክህ ቤቱን ለምንድን ያለቀቅከው እኮ እያለች ጓ እያለችብኝ ነው። ምን ራስና መጀመሪያ ፈጣጥና ነግሬ ነበር እኔ። ታዲያ እኔ ምን ላድርግ? ራሷ ነች አጣደፈች። እባክህ ይልቅ ወተን ቁርስ እንብላ፣ እኔ ልል እርቦኛል። ቤት ምንም የለም? አዎ እባክህ ችኳም የለችም። ወተን እንብላ። ቆይ የተገባችባል። ስልኳ ብደውል አይሰራም። ከሰው ያስባል ብላም አታስብም አይደል? ኪራ እንዴት ነሽ? አለሁልሽ። እኔ የምልሽ ጽናት አገኛት እንዴ? በእናትህ ስልኳ ሰራለህ? አስጨነቀችኝ እኮ በእናትህ። ስልኳ ቀጠቅጣለሁ አይሰራም። አይ ዝም ብዬው ጤንነቷን ለማወቅ ሌላ አይደለም። ፈታ በል አንተ አባቴ። መቼ በቃቸው። ወልጃት እንደውም ብቻ ይቺን ባላገር እንዴት አሳስበኝ። እዴ ጠራ። ሄሎ 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 ፋርዬ እንዴት ነሽ? ምን አልከኝ? ሰላም ነዋ። አንቺ ግን እንደዚህ ይጠፋል? እዚህ ሄጃለሁ እንኳን አይባልም? አባቴ ህመሙ ስለባሰበት እኮ ዝም ብዬ ነው የሄድኩት። አላሰብኩትም፣ ለዛ ነው። ኪሩቤል ሰራተኛ አገኘ እንዴ? እሱ ምን ይሆናል ብለሽ ነው? እኔ እያለሁለት ደግሞ ባያገኝስ ልትመለሺ ነው? እኔማ እትዬን ሳናግራት ካልቆየሽ ተመለሽ ብላኝ ነበረ፣ ግን ሳስበው መመለስ አይመስለኝም። እንዴ ምን ነው? ለምን? ኪሩቤል ያስቀየምሽ ነገር አለ እንዴ? አይ አይደለም። ኧረ
ብታይ አባቴን በጣም አሞታልና በዚህ ሰዓት እሱን ጥዬ መምጣት አልችልም። ብታይ በጣም ጨንቆኛል። ይኸውልሽ ስሚ፣ ወይ ካልሆነ ሳቢ ምናምን ላክልሽ እንዴ? ምን አልከኝ? ብር ላክልሽ ወይ ካስፈለገሽ? አይ ስላሰብክልኝ አመሰግናለሁ፣ ግን አያስፈልግም። አንዱን በሬ ሽጠነዋል። ከማሩም ቢሆን ትንሽ ገንዘብ አግኝተናል። በሱ እያሳከምነው ነው። ሀይ በቃ አባትሽን እግዚአብሔር ይማርልሽ። ደሞ ይኸውልሽ በማንኛውም ሰዓት ከፈለግሽን ስልኬ ክፍት ነው። እሺ አለሁልሽ፣ እንዳትጨነቂ ደውዪልኝ። እሺ በጣም ነው የማመሰግነው። እሺ ኧረ ምስጋና አያስፈልግም። ደሞ ላንቺ ምንስ ቢደረግ ያንስብሻል እንጂ አይበዛብሽም እኮ። ናሁ አንድ ነገር ልጠይቅክማ። እሺ ጽናትዬ፣ ምንድን ነው? ወደ አረብ ሀገር ለመሄድ ፈልጌ ነበርና ፕሮሰሱ እንዴት እንደሆነ አላውቅም። የምታውቀው ሰው ካለ እንድታገናኘኝ ነበረ። እሺ ለዚች ነው እንዴ? አረ ነፍ ጀለሶች አሉ። አንቺ ብቻ ነኝ፣ ችግር የለውም ማገናኘሻለሁ፣ ያሳስብ። እሺ ግን በእኔና ባንተ መሀል ይቅርሽ፣ ለማንም እንዳትናገር። አረ እንዳታስቢ፣ እሱ ስለማን አወራለሁ ብለሽ። እሺ አመሰግናለሁ። በቃ ነው እንደዋወላለን። እሺ ሰላም ሁኚ፣ ደውዪልኝ ከፈለግሽ። እሺ መቼ ነው ግን ተቃቅረን የምንውለው የምናድረው? ማለት አሁን ምን እያደረግን? ማለቴ አንድ ቤት ውስጥ ትዳር ጎጆ የምንቀልሰው። ቤታ ስለዚህ ነገር ካወራን አይደል እንዴ? እኔ ብዙ ማስተካከል ያለብኝ ነገሮች አሉ። እሱን ስጨርስ እንጋባለን። ሁሌም ስለ ትዳር ሳወራ መልስ ይሄ ነው። ኪራዬ ሴት እኮ ነኝ። ሴትማ ነሽ፣ ያውም የውቦቹ እኔን ማሸነፍ ይቻልሽ። ኪራዬ ካሸነፍኩ እኮ መጋባት እንችላለን አይደል? ከዛ የምታሳካውን ነገሮችም አብረን ማሳካት እንችላለን። የኔ ቆንጆ፣ እኔ እኮ አንቺን ማግባት ልጅ አይደለም፣ ግን በቃ ለሁሉም ጊዜ አለው። ለዛ ነው። ምን ማለት ነው ኪራ? እድሜ የሚባል ነገር እኮ አለ። ፍቅሬ ማሬ ትለኝና መልሰ ደግሞ ትዘጋኛለህ። ሲያሻ ደግሞ መተህ ወደድኩሽ፣ አፈቀርኩሽ፣ አበድኩልሽ ትለኛለህ። እንዴ ለምን ተጣላ ነው እንዴ የምትይው? ይሄ እኮ በፍቅረኛሞች መሀል ያለ ነገር ነው። ምን ማለት ነው ኪራ? እኔ እኮ እንደዚህ መሆንልህ ስለምወድህ ስለምሳሳልህ ነው። እኔ የምፈልገው አንተም የኔ ብቻ እኔም ያንተ ብቻ እንድንሆን ብቻ ነው። ታዲያ እኔም እኮ ያንቺ ነኝ። መቼስ ከትዳር በኋላ ጸባዩ ይቀየራል ብላ አስበው አይደለማ። እኔም በደንብ ታቀኛለህ። ትዳርን ገነት ነው ማረግልህ የኔ ፍቅር። ታዲያ በዚህ ሰዓት የሚወራ ነገር ነው እንዴ? አሁን እኮ 9 የሆነው አለማችንን 10 የምናደርግበት ሰዓት ነው። የኔ አለም 10 የሚሆነው ግን አንተ ሱፍ ለብሰህ እኔ ቬሎ አድርጌ ቬሎዬን ገልጠህ አበባ ስትሰጠኝ ብቻ ነው። ከንፈርሽን ሳምስ አደረገውስ 9 ተኩል ይሆናል። አረ ዛሬ ግን ወድሽ እስከ 20 ካላስቆጠርኩሽ እኔ ኪራ አይደለሁም። ተው እንጂ። ዛሬ ግን የለውበትም። በኋላ ያለው ውስጥ እንዳከች ዋ ውይ ፈራው ቤቢ ነው ሙዲያሽ ማለት ነው። ዛሬ ምልክሽ መስሎሽ? ሰውዬ በትንፋሽ ገፍትረ ልጥለኝ እንዴ? ምን ሆናል? እኔ እባክህ የዛች ፋራ ጉዳይ ይልልን ያሳስበኝ። የትኛው ፋራ? ምን ስንት ፋራ ታውቃለህ? ጽናት ነቻ። እንዴት እንዳሳዘነችኝ። ቆይ አንተ ከመቼ ነው እንደዚህ ለሰው ሀሳብ ይሆን? ሀሳብ አለቀብህ? አንተ ታሾፋለህ። ጽናት እኮ የመጨረሻ ንጹህ የሆነች ልጅ ነች። ምን ዋጋ አለው? እኔ ያቆሸሽኳት እንጂ። ምን አልከኝ? አይ ምንድነው አንተ አባቷ ጋር እንደሄደችው ምንድነው እንደዚህ የምታሽቀብጠው? ኧረ አንተ ፋዘሯ ታሟል። እኔ ወላ እንዳይጭር ምናምን ሁላ ፈርቻለሁ። እንዴት እንደምትወዳቸው ነው። ሰውን በዚህ ልክ ሲወድ አይቻልም። ኧረ አንተ ፍታ በቃ በእግዚአብሔር እንዴ! በቃ ፈጣሪ ማርላት እንዴ! አዎ በእናትህ የምትኖረው ሁላ እኮ ለሱ ነው። እንዴት አባቷ እንደምታሳዝነ። እኔማ በእናትህ ደኑላት በተመለሰች። የት ነው የምትመለሰው? የት ይሆናል? በቃ ወደ ስራዋ ነው። እንደዛማ አይሆንም። ሌላ ቤት ብትገባ እኛ ቤት ምን ትሰራለች ማለት አልገባኝም። ማዘር እኮ ከመጣች ትግባ ብላለች አይደል? አንተ እሱን በምን አወቅ? ደውዬላት ነበር። ስልኳ አለ እንዴ? ከየት አመጣው? አዎ ባለፈው ተቀብያት ነበር። በእናትህ ህይወት እንዴት እንደከበዳት በቃ ሳውራት ራሱ ምን ያህል እንደጨነቃት ታስታውቃለች። ታውቃለህ? ልጅቷን ፎንቅቃታል እንዴ? አንተ ኧረ ተው በእናትህ። ይኸውልህ በእርግጥ የምትፈቀር ንጹህ የሆነች ልጅ
አንተ ምንድነው ነው ይሄ ንጹህ የሚለውን በጣም ደጋገምከው? በሰላም ማለት ቆይ ምንድን ነው ያናደደ? ምን ሆነ ነው? አረ ምን እባክህ ያቺ ቤት እየተነዛነዘች ነው። ምን ይሁን ነው የምትለው? እሷ ደግሞ ካላገባኝ ነው የምትለው? ምን ካላገባኝ? ሳቅ በደምብ። እኔም የዓመቱ ምርጥ ቀልድ አድርጌ ወስጄዋለሁ። እኔ ምን ቆይ በቃ ሁሉም የኢትዮጵያ ሴቶች ትዳር በሚባል መንፈስ ተጠቅተዋል አይደል? ምን አባታችሁ አቅላችኋለሁ እንዴ? እንደ ክትባት ቤት ለቤት የተሰጣቸው ይመስል አስሬ ቬሎ ቬሎ ትልብኛለች። ይኸውልህ አንተ ብታገባ ምን ብዬ እንደምዘፍን ታውቃለህ? ሲጀመር እኔ አንተን አምኜ ማይክ አሰጥሃለሁ። እንትን ብሎ ዘፈን አታምነኝማ? ባምን ነበር የሚገርመኝ እኔ ራሴ። ሰላም ያደርሰን ይቀወጣል። ተበላለህ ተቀውጣለህ። ጽናት ሁሉንም ነገር አበላሽብሽ። ቆይ ለምን ያለ ልክ ቀረብሽ? ለምን እንድለምድሽ አደረግሽ? ቆይ ለምን ካሜራ ያልወጣልሽ? ህልምሽን አበላሽቼ ክብርሽን አሳጣሁሽ። አምላኬ ምን ይዛን ቀን እዛው በጠጣሁበት ባደርኩ ኖሮ። ምን አለ ከቤት ጋር ተጣልቼ ባልናደድ። ቆይ ምን ነው እንደዛ ከልክ በላይ ባልጠጣስ? ሁሉንም ነገር መመለስና እንደነበረ ማድረግ ብችል ኖሮ ደስ ይለኝ ነበር። ገና አይሆንም፣ ረፍዷል። አንቺም ልታወሪኝ ፈቃደኛ አይደለሽም። ደግመሽ በህይወትሽ በፍጹም እንዳታስቢ። አንቺ ለእኔ ጸጸቴ ነሽ። እኔም ደግሜ ላላይሽ ድምፅሽንም እንድሰማም አልፈልግም። በአእምሮዬ ውስጥ ትዝታ አድርጌ ያስቀምጥሻለሁ። አንቺም ትረሺ፣ እኔም እረሳሻለሁ። አይ ነው ይኸውላችሁ፣ የዛኔ ስትመታኝ ማለት ነው ልጅ እያለሁ ያየሁት መንጀት ነው ትዝ ያለኝ በስርዓት ማለት ነው። ልጅታ ሲጀመር ማክበኝ ምናምን የሴት አይደለም የሆነ ወንድ ሲልም አለበት። ወይኔ ነው ያችን የመሰለች ቸከት አስመለጥከኛ። አሁን በቃ እዛ የማንም ባላገር መጫወቻ ነው የምትሆነው። እባክህ ድሮም ቦታው እዛ ነው። ምን ለው ቦታው እኮ አንደኛው አድናቂ ራስህ አይደለን? ምን እሺ ነው? አንቺም እንደ ችኮቹ ደግሞ ልትጋተቹ ነው? በቃ ተፈጥሮ ነው እያደነቀ ያለው። ቀኑን ሙሉ ስለዚች ልጅ ነው የምናወራው። አሁንስ እንዴት እንደሰለቸኝ። እባክሽ ተያት። ጋቤ ነው አእምሮ ጸባይ ከሌላትም ነው አጋለሁ። ስለዚህ እውነትም ስለመልኩ አንተ ምስክር ነህ ማለት ነው። አንተ እንዴት ሆነ ልቆይ ያክስት ልጅ ነገር? አዎ በእናት እንዴት ሆኑ? ተታረቁ? ደህና ናት እባክህ። ምን ትሆናለች? አንተ ጽናት ሳውራ ሰምታኝ ራሱ እኮ እሷ ነች ያረጋጋች። አንተ እኔማ ልጁን ካልገደልኩት ሁላ ብዬ ነበር። የሌለ ነበር የተበሳጩት። ማለት ጽናትን ምን አመጣት እዚህ ወሬ ላይ? ስልክ ሳውራ ሰምታም እንደመከረችኝ ታውቃለህ? ፍቅር እውር ነው፣ አንተንም ነገ የት ወስዶ እንደሚከታ አይታወቅም ምን ያለች። ያው በፍቅር ላለ ሰው ደግሞ አንዱ ስለ አንዱም እንደሚያስብ ማሰብ ከባድ ነው። ስለዚህ ይኸውልህ እሷ ለራሷ የታያት ለእናንተ ግን ያልታያችሁ ነገር አለ። ስለዚህ ባታጣላችሁ ይሻላል ነው ያለች። እድሜዋ ትልቅ ነው እንዴ? እንዴ ኧረ 23 ዓመቷ ነው። ኧረ 22 ነው። እድሜ እኮ ምንም ማለት አይደለም። ይኸውልህ አንዳንድ ሰው ገና በልጅነት እድሜው
አስተዋይ ጭንቅላትን ይቸራል። ቅንነትን፣ አስተዋይነትን፣ ደግነትን እነዚህን ሁሉ አንድ ላይ አሟልቶ ይሰጠዋል። በቃ አንዳንድ ሰው ከምታስበው በላይ ይቅር ባይ ነው፣ ለሰው አሳቢ ነው፣ ለሰው ተጨናቂ ነው። ከዛ ውስጥ መካከል ደግሞ አንደኛዋ ጽናት ነች። ያችን ልጅ እንዳይሆን ብቻ እንደዚህ እንደ ንግስት ተክባ የምትወራው ምን ስትመጣም በደንብ ታያት የለ እንዴ? አይ በፍጹም አትመጣም። በምን እርግጠኛ ሆንክ? ለእሷም እኮ ሌላ ቤት ከምትለምድ እዚህ ብትቆይ ይሻላት ነበር። እዚህ ቤት ተመልሳ ከምትመጣ ወደ ሲኦል ብትሄድ ነው የሚሻላት። ይኸውልህ ማለቴ አንተ እሷ እንደማትመጣ በምን እርግጠኛ ሆንክ ነው የምልህ። ምክንያቱም እኔና እሷ አንተና እሷ ምን እንዴ? ቆይ አንተና እሷ ምን? ያው እንደማንስማማ ታውቂ የለ ለዛ ነው። አሁንስ በጣም የሰለቸኝ ስለዚች ልጅ መስማት ነው። ቻው። አንተ ያመሃል እንዴ? እንዴ ቤት ፊት ስለዛች ሰርቫንት ታወራለህ እንዴ? ምንድነው ማበሳጫት? ምንም ቢሆን ይኸውልህ ቤቲን አስደብረሃታል። ምንድነው የሚደብራት? ይኸውልህ ቤታ እኮ የአንተ ሚስት እንጂ የኔ ሚስት አይደለችም። እሺ ደግሞ የተመቸኝን ቺክ ማድነቅ መብቴ ነው። ይኸውልህ ኪራ የተደበረችው በእኔ ሳይሆን በራስህ መልስ ነው። ማለት እኔ ምን አልኩ? አጭቅጭቄን በእናትህ አሁን እንውጣና ፑል ምናምን እንጫወት ነው፣ ይደብሩኛል። ዋጋን ሰጠው ካ በቃ ታወራለህ እንዴ? ደግሞ በስፍ እያሸነፍክ በቃ ሁሌ የምትለው ነገር አታጣም። ስፋልክ ዛሬ ደግሞ ሲጀመር አንተ በቋጠራ አንድ እድሜ ልክ ነው የምታሸንፍ። እኔ ሁላ አንድ ነገር ልንገር፣ እናንተ ማለት ነው 10 ጌም ብንጫወት 12ቱን አሸንፋለሁ። መድብ በፈለኩ በጀምጀምቴ በቋጠራ። እኔ የምልህ ምን እንደናፈቀኝ ታውቃለህ? ጽናት የምትሰራው ሽሮ በቅቤ። አሁንስ ሰለቸኝ። ወደዛ ጽናት እንዴ ምንድነው? በቃ ልጅቷን ተዋት እንዴ። አፈታም እንዴ ኪራ እየተቆጣ ነው ታውቋል። እና ምን ላድርግ? ወሬ ሁሉ ጽናት ሆነ እኮ። አሁንማ ጭራሽ 10 ጽናት ከማለት የተነሳ እኮ እኔ ራሱ ጽናት ስትል አቤት ልልህ እኮ ነው። እና ታዲያ በለኛ ምን ችግር አለ? አረ በቃ ፍታ አንተ። እንዴ ሙዳ እንዴ እኮ ነው። በቃ አይገባህም እንዴ? ምኑን ያልገባኝ? ቆይ የደበከኝ ነገር አለ ማለት? ምን ልደብቅህ እችላለሁ? እኔ ምን ላድርግ ታዲያ? ስለዚህ ባነሳን ቁጥር ይደብራል፣ ትቆጣለህ ምናምን። ማን ያልካት? ጭራሽ ለማቆላመጥም ደርሳል። ባቆላምጣት እስኮ ምን አንተ ለሷ አዝነህ ተላምደህ ምናምን አታውቅም ባጭር ጊዜ ውስጥ። ያንተ ፈጠነ እንዴ? ኢንዶሚ ሆንክ እኮ። ያንተ መናደድ ደግሞ በጣም በዛ። የምርህን ነው? በጽናት ጉዳይ እየተከራከረን ነው? እንደዛ በናቅናት የገጠር ልጅ ናት ምናምን ባልናት ጨቀስ። የተናቀ ሲባል አልሰማም። ግን ስማኝ፣ የሌለን የተመቸችኝ በዚህ በቆሸሸ ምድር ላይ እሷ ብቻ ነች ንጹህ። ይበቃል። ሌላ ጸጸት አጨመርብኝ። እንዴ የምን ጸጸት አመጣ ደግሞ? አልገባኝም ኪራ። ቆይ ምን እየሆንክ ነው? በእኔ ቦታ ካልሆንክ መቼም አይገባህም። እባክህ እስኪ ረጋ ብለህ አውራኝ። ምን ሆነ? ምን ልንገርህ? በቃ እኔ ስትሄድ ብር ስላልጨመርኩላት ደብሮኝ ነው እንጂ ሌላ ምንም ጸጽተኝ ነገር የለም። ቆይ ሲጀመር እንዴት በአንድ ቀን ሄደች? ምን ተፈጥሮ ነው? ምን ሊፈጠር ይችላል? በቃ እኔ አባቴ ታመመ ምናምን ስትለኝ መጀመሪያ እየሰከሰች መስሎኝ ነበር።
አሁን ግን አሳዘነች። እሱማ እኔም በጣም ነው ያሳዘነች። በቃ እባክህ እርሳት። ከዚህ በኋላ ጽናት የምትባል ሴት አላቅም፣ አንተም አታውቅም። እርሳት? ይኸውልህ ከፈለክ ራስህ መርሳት ትችላለህ። እኔ መቼም ቢሆን አልረሳትም። እሺ እንዴ ደግሞ አንተና እሷን እንዳትረሳት የሚያስተሳስራችሁ ምን አለ? ምን አስተሳሰራችሁ? ምን ሆናል? አንተ ብረሳ ያን ዱላ ረሳዋለሁ እንዴ? ምን ሆነ? እንደዛ ቀውራኝ ደውለህላት ነበር? አይሻንም ስልኳ ታውቃለህ። ችግር ውስጥ ሆና እንደሆነች ምን እያልከኝ እንደሆነ ግን ታውቃለህ ናኦሚ? እያወራን ያለነው እኮ ስለ ኪራ ነው። እኔም እኮ የገረመኝ እሱ እኮ ለማንም ሴት የማይንበረከክ ልጅ ዛሬ እንደዚህ ሆኖ ሊየው። ትንሽ አልፈጠንክም ባንዴ ለመወሰን? አንተ ስለወደድካት ብቻ የኔን ኪራ እንደዚህ ልትለው አይገባም። ይኸውልሽ አንድ ነገር ልንገርሽ፣ ወንድ ልጅ ሲያፈቅር እንዴት እንደሚሆን አንቺ አታውቂ። እሺ ደግሞ ፍቅር እውር ነው። እንዴት እየሆነ እንዳለ እኮ ነው የማውቀው። እርግጠኛ ነህ ናኦሚ? አንድ ነገር ልንገርሽ፣ ይኸውልሽ ኪሩቤልን ማጣት አትፈልጊም አይደል? እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ ናኦሚ? ኪሩቤልን ለማግኘት ስንት ዓመት ሙሉ እንደለፋውኝና እንደፈጀብኝ አንተ ታውቃለህ አይደል እንዴ? ስለዚህ ይኸውልሽ ልፋትሽ መና እንዳይቀር ከፈለግሽ ከገባበት ጸጸት ልታውጪው ይገባል። በቃ ያቺ ጽናት የምትባል ልጅ ከጭንቅላቱ ማውጣት አለበት። ሌላ ሴት ብትለኝ እንኳን አምነህ ነበር፣ ግን እቺ ጸጉሯን እንኳን በቅጡ ማበጠር ከማትችል ገጠሪ ለሀጫም ሴት ጋር ስታወዳድረኝ እንዴት አድርጌ ልመን ናኦሚ? ቤቲ እንዳትሸወጂ። አንድ ነገር ልንገርሽ፣ ይኸውልሽ ወንድ ልጅ ሁሌም ቢሆን ተፈጥሯዊ ውበትን ነው የሚያስበልጠው። እሺ እኔ ምን ማድረግ ነው ያለብኝ? ምን ማድረግ ነው ያለብኝ? ጥሩ ጥያቄ ነው። ይኸውልሽ ፍቅርሽን አሳዩ፣ ምን ያህል እንደምትወጁ አሳዩ። በቃ ለሱ ብለሽ እንደምትኖሪ አሳዩ፣ በተግባር አሳዩ። ናኦሚ ውሸት እንደሆነ እኔ ያሳያለሁ። የኔ ኪራ ለእንደዚች አይነት ሴት አይደለም ሊወዳትና ለአዳር እንኳን ሊመኛት አይችልም። ይልቁንስ አንተ ከወደድካት ሂድና ተከተላት። አንቺም ተወደሻለሁ እንኳን ጽናት። አሁን ልሸኝሽ ብዬ ነው የመጣሁት። ፈትልሽና ግቢ። አመሰግናለሁ። ወዴት ነው? ምን ማለት ነው? እዚህ ማደር ከፈለግሽ ማለት? ቤቲ በእናትሽ ተይኝ። ጭራሽ ደገምከው? በቃ ዛሬ ጥሩ ሙላ ያለውን ቤቲ ተይኝ። ጠላኸኝ እንዴ? ቆይ እኔ ምን አጎደልኩብህ? ንገረኝ እስኪ። ምንም አላረግሽኝም። በቃ ዛሬ ስለደበረኝ እና እኔ ደብርተህ እንዲለቅ ማድረግ አልችልም? ቤቲ በቃ ተይኝ። ሁሌ አንቺ እንደ ንግስት ሹሩ እንድልሽና እንዳሞጋግስሽ ነው የምትፈልጊው። ይኸውልሽ እኔ ደግሞ አንቺን እንደ ህፃን ልጅ ማባበል ሰልችቶኛል። ትልልቅ ሰዎች ነን አይደል? በቃ ለምንድን ነው እንደዚህ የምትሆኚው? እኔን ተረጅኛ። ኪራ ታውቀዋል፣ እየጮክብኝ እኮ ነው። እኔ እኮ ያንተን አቴንሽን ብቻ ነበር የምፈልገው። አንተ ግን ጭራሽ እንደ ህፃን ልጅ አየኸኝ አይደል? እና አንቺ እንደዛ ስላረግሽ አንቺ መሆን መስሎሽ ነበር? እኔ እኮ ስለወደድኩሽ ነው አብሬሽ ሆንኩት። ለምንድን ነው ይሄንን የማትረጂው? እና በግልጽ እንድትነግረኝና እንድታስረዳኝ ነው የምፈልገው። ሴት እኮ ነሽ፣ እሱን ራስሽ መገንባት ትችይ ነበር። ግን አንቺ ሰበብ እየፈለግሽ ከኔ ጋር መነታረኩን ስራሽ አደረግሽው። ኪራ በጣም ተለውጠሃል። ምን እንዳስለወጠህ ምን እንደሆንክ እንኳን ስጠይቅህ ችግርህን በግልጽ ልትነግረኝ አልፈለክም። ፍቃደኛም አይደለህማ። በራሴ መንገድ የምፈታው ነገር ስላለ ነው፣ ለዛ ነው። እሺ ችግርህን ካልተካፈልኩ የኔ ፍቅረኛነት ምኑ ጋር ነው? ሁሉንም እኮ ለአንቺ መናገር ያለብኝ አይመስለኝም። በጣም ነው እሺ ማዝነው። እንደዚህ ትለኛለህ ብዬ መቼም አልጠብቅም። ቤቲ ትንሽ ጊዜ ስጭኝ እባክሽ። እስከ መቼ? እስክሸብት? ሳልሞት ሰርግሽን ልየው የምትለኝ እኮ እናት አለችኝ። ይህን ህልሜን ላሳካ ያልቻልኩት ደግሞ በአንተ ምክንያት ነው። አይገባህም? መሄድ ትችያለሽ። እኔ እኮ አልያዝኩሽ። ጭራሽ ለዚህም ደርሰሃል። ከአንተ ጋር የተገናኘሁባት ቀን የተረገመች ትሁን። እሺ
ነው እንመጣለን ብላችሁ የቀራችሁት? እሷም ይዤው እመጣለሁ ምናምን ስትል አልነበረ? ባክቶኝ ነው ሰሞኑን ምን እንካሄዳለን? ምን እሺ የተፈጠረ ነገር አለ? ከቤቴ ጋር እኮ ተጣላ። ምን እንዴ ደግሞ ለምን? አረ ምን እሺ አረጋጋው እንጂ ከቤቴ ጋር ስንጣላ የመጀመሪያችን ነው እንዴ? ምን በ5 ደቂቃ 6 አንዴ የምንጣለው? እሷ እኔ እንዴት አልነገርከኝም ብዬ ነው ስልክም ስላልደወልክልኝ። ተዋት እባክህ በእናትህ፣ እኔ ሰልችቶኛል። ሁሌ በቃ የሆነ እንዳሽቀባብጥላት ምናምን የምፈልገው ነገር አለ። ሌላ ሴት እንዳትይ ምናምን። እኔ ለእሷ ስለ አይነ ስውር ልሁን እንዴ? እንዴ ብታሽቀብጥላት እስኪ እንዴ ያንስባታል እንጂ መቼም አይበዛባትም። እሺ አንተ ቤት ታኩል አንተ በላ በጣም ብዙ ስቃይ ነው ያየችው። እሱን ደግሞ ታውቃለህ አይደል እንዴ? ኧረ ጭራሽ አንተ ቆይ ከመቼ ወዲህ ነው እንደዚህ ለእሷ መሽቃበጥ የጀመርከው? አንተ ራስህ አልነበርክ እንዴ ተዋት ነገ ትመጣለች ምናምን የምትለው? ይኸውልህ አሁን የምትሰማኝ ከሆነ ስማ በቃ ይሄኔ እኔ እርግጠኛ ነኝ ቤትን አውቃታለሁ። ስታለቅስ ነው ያደረችው። በቃ አሁን ተነስና ደውልላት። ተዋት እባክህ፣ በኋላ እደውልላታለሁ። አሁን ብትደውልላት ምን ችግር አለው? ቆይ አታሳዝንም እንዴ? ይኸው እንደውም ራሷ ደወለች። ሄሎ ቤት ሄሎ ማዬ፣ እንዴት ነሽ? አለሁልሽ፣ ደህና ነኝ። እኔ የምልሽ እስኪ የደላለውን ስልክ ላኪልኝ። በሰላም ነው? አዎ ፈልጌው ነው። አይደለም የሆነ ጀለስ ሰራተኛ ፈልጎ ነው። ቶሎ ቴክስት አድርጊልኝ ስሙንም። እሺ እሺ። ሄሎ ሰላም ነው ኤልያስ? እንዴት ነህ? ስልክህን ከአስቴር ላይ ነበር የወሰድኩት። ጽናት የምትባል አንዲት ሰራተኛ እኛ ቤት አስገብተህ ነበር መሰለኝ። ቀይዋ። የተያዟን ስልክ ማግኘት እችላለሁ? አይ በሰላም ነው። ወደ ክፍለ ሀገር ሄዳ ነበር እና በሰላም መድረሷን ለመጠየቅ ፈልጌ ነው። አይ ወረቀቱማ ነበር እኮ ጠፍቶብን ነው። እባክህ ካላስቸገርኩ አሁኑኑ ቴክስት አድርግልኝ። እሺ አመሰግናለሁ ወንድሜ። እሺ አብሽር። ሄሎ በቀለ፣ ሰላም ነው? ጽናትን ማግኘት እችላለሁ? እሺ ጽናት ስልክ ይፈልግሻል እንጂ። ማን ነው? እኔ እንጃ። ጽናትን ፈልጊያት ነው ከከተማ ነው መሰለኝ። ሄሎ ሄሎ ጽናት። ሄሎ ኪሩቤል ነኝ። አወቅሽኝ? አዎ አውቄሃለሁ። በሰላም ነው? በሰላም ነው። አባትሽ ተሻላቸው? ደህና ነው እግዚአብሔር ይመስገን። አንቺስ እንዴት ነሽ? እኔን እኮ ገለኸኛል። ምን ልሁን? እሺ ሁሉንም ነገር አበላሽተኸዋል። በጣም ይቅርታ ጽናት። ያንተ ይቅርታ ማለት ምንም ነገር አይለውጥም፣ ግን ይቅር ብዬሃለሁ። እሺ ግን ለምንድን ነው ቆይ ስልክሽ የማይሰራው? ደህና ሁን፣ ልዘጋው ነው። ቻው። በጌ አመሰግናለሁ። እኔ የምልህ ናኦማ፣ ወይ ለጽናት ደውዬላት ነበር። አንተ የሌለ ተስፋ ቆርጣለች። ስልኳ እንዴት ሰራልህ? ቆይ እኔ እኮ ብደውል አልሰራልኝም። ጠዋት ራሱ ሞክሬላት ነበር። እንዴ በየቀኑ ነው እንዴ የምትደውለው? አዎ እባክህ። እኔ በእናቴ የጽናት ጉዳይ በጣም አሳስቦኛል። ከሷ በላይ ደግሞ የአባቷ ጉዳይ። አንተ እንዴት እኮ እንደተጨናነቀች አላየሃትም? አይ ይሄ ጠጋ ጠጋ ቢቀርብ ነው የሚሻለው።
በኋላ ፎንቃ ጠልፎ በጠራራ ፀሐይ መብራት እያበራ እንዳትሄድ። መብራት ይዤ ላይ ጽጌን አልሰማሁም? ምን ያለው? በቀን መብራት ይዤ ተቆጠርኩ እንደ ጅል እኔሽ ባንቺ ጉዳይ የሚለውን ነዋ። ኧረ አታዝገኝ እባክህ። እንዴ ቆይና በምን ስልክ ሰራለህ? ስጠኛ ስልኳን። ኧረ እባክህ እኔም እንዳጋጣሚ ስሞክር ነው ስልኳ ይሰራልኝ። ዝም ብለህ በራሷ ስልክ ደውል። መጣሁ። እስኪ ለማንኛውም አብሽርሽ። በቀለ ማን ነው ደግሞ? በቀለ የት ነበረ? ኦኬ ጽናት በቀለ ብላ ስታወራ ሰምቻታለሁ። ጭራሽ በቀለ ድረስ ሄደልኛል እኔ ጀግና። ምን እያደረክ ነው?